ይሄ ሰውዬ በገዛ ሚስቱ የግድያ ሙከራ ይደረግበታል። ያመለጠበት መንገድ ግን እሱም አልጠበቀውም ነበር። ታሪኩ የሚጀምረው ከዚህ ሰውዬ ነው። ማይክል ይባላል። እኛ ግን ለዚህ ቪዲዮ ሚኪያስ ብለን እንጠራዋለን። ሚኪያስም በዋነኝነት የሚሰራው ሪል ስቴት እና ኢንቨስትመንት ላይ ነው። ታዲያ ትንሽ የመጠጥ ችግር ስለነበረበት የገንዘብ እጥረት ያጋጥመዋል። ከዛም በጣት የሚቆጠሩ ኢንቨስተሮችን ሰብስቦ ገንዘባቸውን ከሰጡት 2 እጥፍ አድርጎ እንደሚመልስላቸውና የማይታለፍ ኢንቨስትመንት እንዳገኘ ያሳምኑ ገንዘባቸውን ይቀበላቸዋል። ገንዘባቸውንም በዚህም በዛም ብሎ ስራ ላይ አውሎ እንደመመለስ ጀለስ ለግል ጥቅሙ ይውለዋል። የተለያዩ ፓርቲዎችን እየደገሰ ይፍታታበታል። ላግዠሪ እቃዎችን ይገዛበታል። ሆቴሎችና ሪዞርቶችም ላይ እየሄደ ይዝናናበታል። ብቻ ብሩን ይፍታታበታል። ብሩንም ያበደሩት ኢንቨስተሮች ይህንን ሲደርሱበት ደስ አላላቸውም ነበር። ሚኪን የሚከሱትና ፍርድ ቤት ይገትሩታል። ፍርድ ቤቱም ያጭበረበረውን ገንዘብ እንዲመልስ በፓሮል ይለቁታል። ድፍን 5 ዓመታትም ያልፋሉ። ሚኪም እስካሁን እዳውን አልከፈለም። በዚህ ምክንያት ጭንቀት ውስጥና ድብርት ውስጥ እየገባ ያለ እቺ ልጅ ተዋወቃታል፣ ዳሊያ። እኛ ግን ለዚህ ቪዲዮ ደሊላ ብለን እንጠራታለን። እሷም ለጊዜውም ቢሆን ጭንቀቱን ታቀልለታለች። ከዛም በዴት ላይ ዴት እየወጡ ትኩስ ፍቅራቸውን ያጣጥማሉ። ከተዋወቁም 3 ወር ሲሆናቸው እልል ያለ ድግስ ደግሰው ይጋባሉ። በጣት የሚቆጠሩ ወራቶችም ያልፋሉ። በመካከላቸውም ያለው ፍቅር እየሻከረ ይመጣል። ደሊላም ለሚኪ ያላት ፍቅር ከሲስተሟ ጥርግርግ ብሎ ይወጣላታል። ታዲያ በሰዓት እንደማንኛውም ሰው ወሳኝ ኩነት ሄዳ ፍቺ እንደመጠየቅ እሷ ግን ሌላ ሰው ይመጣላታል። ለምን ማይክልን ጥጋ ሲጆ ገንዘቡን አልወርስ። ታዲያ አንድ ቀንም ደሊላ የመጀመሪያ ሙከራውን ታደርጋለች። ሚኪ የሚጠጣው ጁስ ላይ መርዝ ጨምራ ትሰጧለች። ያቀረበችለትንም ጁስ ይቀምሳውና ጋዝ ይለዋል። ታዲያ ሚስቴ ልገለኝ ቆርጣ ተነስታለች ብሎ ስላላሰበ ጁሱን ይደፋውና ባላየ እንዳልተፈጠረ ያልፈዋል። ከዛም በሌላ ቀን ደግሞ ሚኪ የሚነዳው መኪና ውስጥ ዳሊያ አደንዛዥ ትደብቅና ለፖሊስ ደውላ ትጠቀምበታለች። ፖሊሶችም ምንም ሳያጠፋ መንገድ ዳር ያስቆሙትና መኪናው መፈተሽ ይጀምራሉ። ፈትሸውትም ግን ምንም ነገር ማግኘት ስላልቻሉ ያልፉታል። የዛን ሁለትም ነዳጅ ሊቀዳ መኪናውን ነዳጅ ማደያ ቆሞ እያለ የተደበቀውን አደንዛዥ ያገኘዋል። ሚኪም ይደነግጥና ምን እየተካሄደ እንደሆነ ግራ ይገባዋል። በድንጋጤ ቆሞ ቢቀርም የሆነ ነገር ግን እየተካሄደ እንደሆነ ጠርጥሯል። ግን ብዙም አቴንሽን አልሰጠውም። ምክንያቱም በዛ ሰዓት ከዛ በላይ የሚያስጨንቀው ነገር ያለበት እዳ ነው። ያለበትን እዳ ካልከፈለ በቅርቡ እስር ይጠብቀዋል። ከዛም ደሊላ ሐሳቧን ትነግሯለች። ለምን ያለን ብር እንዳለ ሰተኝ እኔ የቀረውን ከዘመድ አዝማድ ሰብስቤ አልከፍልልህም። ሚኪም የመጨረሻው አማራጩ ስለነበረ እሺ ይላታል። ሚኪያስም በህይወቱ ሁለተኛውን ትልቁን ጥፋት ያጠፋል። ገንዘቡ እንዳለ ይሰጣታል። ታዲያ ደሊላም ገንዘቡን እጇ እንዳስገባች ኤክስ ቦይፍሬንዷ ጋር ትደውላለች። ከዛ ባሏ እንዳማረራት ጥግ ማስያዝ እንደምትፈልግና ጥግ የሚያስይዝላት ሰው ሊተባበራት የሚችል ሰው እንደሚያውቅ ጠይቋለች። እሱም እንዳያሳስብሽ ይላታል። በአካል ተገናኝቶ ለማውራት ይቀጣጠሩና ስልኩን ይዘጉታል። ታዲያ ኤክስ ቦይፍሬንዷም ልክ ስልኩን እንደዘጋው ቀጥ ብሎ ፖሊስ ጣቢያ ይሄዳል። ከዛ እያንዳንዱን ነገር በዲቴል ነግራቸዋል። ፖሊሶቹ ማስረጃ እንደሚፈልጉና ማስረጃ እንዳለው ይጠይቁታል። ኤክስ ቦይፍሬንዷም ዳሊያ 100% ባሏ ልትገለው እንዳሰበችና እንደውም 12 ሰዓት እንደተቀጣጠሩ ለፖሊሶች ይነግራቸዋል። ፖሊሶቹም ዳሊያን ለመያዝ ማስረጃ ይፈልጋሉና ኤክስ ቦይፍሬንዷን ከላይ እስከ ታች ድምጽ መቅጃ ያደርጉበትና ወደ ተቀጣጠሩት ቦታ ይልኩታል። ዳሊያም እያንዳንዱን ነገር አፍረጥርጣ ትናገራለች። ባሏን የተከፈለው ሁሉ ተከፍሎ ጥግ ማስያዝ እንደምትፈልግ። ታዲያ ይሄን ሁሉ ኮንቨርሴሽን ፖሊሶች ከቅርብ ርቀት ሆነው እየሰሙት ነበር። በዚህ ሰዓትም ፖሊሶች ከበቂ በላይ ማስረጃ አላቸው እሷን እጅ ከፍንጅ ለመያዝ። ነገር ግን አልበቃቸውም። በሌላ ቀንም ቅጥር ነፍሰ ገዳይ መስሎ የሚቀርባት ፖሊስ ይልኩባታል። ይሄ ሰውዬ ፖሊስ ነው፣ ግን እሷ የሚቀርባት ነፍሰ ገዳይ መስሎ ነው። ደሊላና ቅጥር ነፍሰ ገዳዩም ተገናኝተው ፕላን ማውጣት ይጀምራሉ። ደሊላም ፕላናቸውን ትነግሯለች። ሚኪ ጠዋት 2 ሰዓት ላይ ውሻቸውን አናፍሶ 2 ሰዓት ተኩል በሚል ሰዓት ቤት ይመለሳል። ታዲያ እሷ ተጠርጣሪ እንዳትሆንና እሷ ላይ እጁ ማንም እንዳይጠቁም በዛ ሰዓት ጂም እንደምትሆንና ሰውየውን በዛ ሰዓት ገብቶ ስራውን መፈጸም እንዳለበት ትነግሯለች። ቅድመ ክፍያም ከፍለው ይለያያሉ። በንጋታውም ባወጡት ፕላን መሰረት ደሊላ ጂም ለመሄድ ትዘጋጃለች። ይሄ ሁሉ ነገር ግን እሷን ወጥመድ ውስጥ ለመክተት እየተካሄደ እንደሆነ አታውቅም። ከጠዋቱ 2 ሰዓት ተኩል በኋላም ፖሊሶች ለዳሊያ ይደውላታል። እሷም ስልክ ጥሪ ይደርሳትና ባሏ በሽጉጥ ተመቶ እንደወደቀና አሁኑን መምጣት እንዳለባት በአስቸኳይ ይነግሯታል። ደሊላም በፍጥነት ቤቷ ስትደርስ ፖሊሶቹ በሯ ጋር ይጠብቋትና ማይክል ነፍሱ እንዳለፈ ይነግሯታል። I'm Sergeant Ramsey. I'm the one that called you. Thank you for coming. I'm sorry to call you. Listen, we had a report of a disturbance at your house and there were shots fired. Is your husband Michael? Okay, I'm sorry to tell you, man. He's been killed.
He's been killed, man. I'm sorry. Listen. ለጥያቄም እንደሚፈልጓት ይነግሯትና ኢንተርሮጌሽን ሩም ያስገቧታል። ፖሊሶቹም ኢንተርሮጌሽን ሩም አስገብተው ያፋጥጧታል። ደሊላ ግን አላመነችም ነበር። ከዛም ቅጥር ነፍሰ ገዳይ ተብሎ የተላከውን አንደርከቨር ካፕ ከነ ዩኒፎርሙ ያስገቡላታል። እሷም ትደነግጣለች። ምን እየተከናወነ እንደሆነ ግራ ይገባታል። በሱም ደንግጣ ሳትጨርስ ሚኪን ሽክ አድርገው ያስገቡላታል። ዳሊያም ትጨልላለች። ሁሉም ነገር እሷን ወጥመድ ውስጥ ለማስገባት ታቅዶበት የተከናወነ ነገር እንደሆነ ይነግሯትና ባስትድ ትያዛለች። ከዛም ፍርድ ቤት ቀርባ solicitation to commit murder በሚል 16 ዓመት ይከቷታል።